ደቡብ ምዕራብ አውሮፓ መገኛዋ ነው። 10.8 ሚሊዮን ነዋሪዎች ብቻ ነው ያላት። በቆዳ ስፋት ከኢትዮጵያ በ12 እጥፍ ታንሳለች። የሚደንቀው ግን እሷ ባትኖር የዓለማችን 9 ሀገራት ከ260 ሚሊዮን በላይ የሚሆኑት ዜጎቻቸው የኔ የሚሉት ዋነኛ መግባቢያ ቋንቋ አይኖራቸውም ነበር። ከብራዚል እስከ አንጎላ፣ ከሞዛምቢክ እስከ ኢኳቶሪያል ጊኒ 9 ሀገራት የዚችን ትንሽዬ ሀገር ቋንቋ ዋነኛ መግባቢያችን ነው ሲሉ ይጠቀሙታል። የአፍሪካና የአውሮፓ ህብረትም የሥራ ቋንቋቸው አድርገውታል። እንዲሁ ወደዋት ግን እንዳይመስላችሁ። እቺ ትንሽዬ ሀገር የዓለማችን ከ20 በላይ ሀገራት ግዛቶቿ ነበሩ። ከ15 በላይ የሚሆኑትን በቅኝ አስተዳድራለች። ከደቡብ አሜሪካ ብራዚልን፣ ከአፍሪካ 8 ሀገራትን፣ የእስያን ከ6 በላይ ሀገራት ቀጥ ለጥ አድርጋ መርታቸዋለች። የአሳሾች ሀገርም ናት። ዓለምን ከአንዱ ጫፍ እስከ ሌላኛው ጫፍ ሲበረብሩ ነው የኖሩት። በውጤቱም የብዙ ሀገራትን ታሪክ ቀይረዋል። እድሜ ለነሱ ይሁንና 70 ከመቶ የዓለም የባህር ላይ የንግድ መስመሮችን ፈልገው አግኝተዋል። በዓለም ታሪክ ለመጀመሪያ ጊዜ ከአውሮፓ የተነሳች መርከብ አፍሪካን ዞራ ህንድ የደረሰችው ከዛሬ 500 ዓመት በፊት በፈረንጆቹ 1498 ነበር። መርከቧ የፖርቹጋል መርከብ ስትሆን ካፒቴኗ ቫስኮ ዳጋማን ይባላል። አውሮፓን፣ አፍሪካ፣ ደቡብ አሜሪካና የእስያ ሀገራትን በንግድ የሚያስተሳስሩ ከ5 በላይ ወሳኝ የባህር መስመሮች መጀመሪያ በእነሱ ነው የተገኙት። ዓለማችን ላይ ከሁሉ ቀድማ ዘመናዊ የቅኝ ግዞትን የጀመረች ሀገርም ናት። ፖርቹጋል ገብተናል። የእግር ኳሱ መሐንዲስ የክርስቲያኖ ሮናልዶ ሀገር፣ ዓለምን ጉድ ያስባለ ባህሏን ልናይ፣ በዓለማችን አስፈሪው ኤርፖርት ልንስተናገድ፣ በጣፋጭ ምግቦቿ በውብ ከተሞቿ ሽር ልንል፣ ከሁሉ በላይ ግን ከትንሽ የሰፈር አስተዳደር ተነስታ ዓለምን የተቆጣጠረችበት ፍጥነት፣ ግዛቷን ያስፋፋችበት ርቀት ያስገርማል። የሚያዩዋት ትንሽዬ ሰፈር ፖርቹጋል ሀገር ከመሆኗ በፊት ፖርቹጋላውያን ይኖሩባት የነበረች ሀገራቸው ናት። ጣፋጭ ታሪኳን ባጭሩ እንጨዋወታለን። በዛ ላይ ውብ ሀገር ናት። እንግዳ ተቀባይ ዜጎች ያላት፣ ቱሪስቶች ለደህንነታቸው ሳይሰጉ በተማመን መጥተው ተደስተው ይወጡባታል። በየዓመቱ ከ30 ሚሊዮን በላይ ዓለም አቀፍ ቱሪስቶች ይጎበኟታል። ከነዋሪዎቿ ከ3 እጥፍ በላይ ማለት ነው። ዛሬ እናያታለን። አብራችሁን ቆዩ። ጉብኝታችንን ስለ ፖርቹጋላውያን እየተጨዋወትን እንጀምር። ፈገግም ግርምም የሚያደርጉ ባህሎች አሏቸው። አንዱ ዘባርሴሎስ ሩስተር ይባላል። ባልዋሉበት ተከሰው ባልሰሩት ጥፋተኛ ተብለው ከባድ ቅጣት ተወስኖበት ያውቃል። ምስኪኑም መንፈሳዊ ተጓዥ ግን ተጠብሳ ልትበላ የተዘጋጀች ዶሮ ከዚያ አይነቱ ፍርደ ገምድል ቅጣት አውጥታ ከስቅላት ፍርድ አድነዋለች። ፖርቹጋሎች አውራ ዶሮን የፍትህ የሐቀኝነትና የመልካም ዕድል ምልክት ናት ስላስባላቸው ጋሎ ዴ ባርሴሎስ ነው የምንነግሩት። ነገሩ እንዲህ ነው። ጊዜውን በ14ኛው ክፍለ ዘመን ብለው የያዙት አንድ ምስኪን ሰው ሃይማኖታዊ ስለቱን ለመሙላት ወደ ስፔኗ ሳንቲያጎ መንፈሳዊ ጉዞ ይጀምራል። በጉዞ መሃል የፖርቹጋላ ባርሴሎስ ከተማ ተረኛ መዳረሻው ትሆናለች። ሲያዝበት እሱ ባርሴሎስ በደረሰበት ዕለት በከተማዋ ከፍተኛ መጠን ያለው የብር ጌጥ ይጠፋና ጸጉረ ልውጡ ይህ ምስኪን መንፈሳዊ ተጓዥ ዘራፊው አንተነህ በሚል ተይዞ ዳኛ ፊት ይቀርባል። ክቡር ዳኛም ወይናቸውን እየተጎነጩ ጣፋጭ የዶሮ ጥብሳቸውን እየበሉ ምስኪኑን ዘራፊ ማፋጠጥ ይጀምራሉ። እህሳ ሀብቱን የታደረከው ያለበትን ቦታ ከነገርከኝ ቅጣትህን አቀልልሃለሁ ይሉታል። ምስኪኑ ሰውዬም ጌታዬ መኑኝ እኔ ንጹህ ነኝ የተባለውን ዕቃ አላየውም ሲል ይመልሳል። ምስክር ተፈለገ። ከክስህ ነፃ ለመባል ድርጊቱን እንዳልፈጸምክ ሊመሰክር የሚችል ምስክር ማምጣት አለብህ ተባለ። ሰውየውም በማላውቀው ሀገር የሰው ምስክር የለኝም፣ ነገር ግን ማዕዶት ላይ ያቀረቧት የተጠበሰች ዶሮ ንጹህ ስለመሆኔ ጮኻ መመስከር ትችላለች ይላቸዋል። አዳራሹ በሳቅ ተሞላ። ተገላ ተጠብሳ ለመበላት የተዘጋጀች ዶሮ ጮኻ ትመሰክርልኛለች የምትለን እየቀለድክብን መሆኑ ነው ሲሉ ዳኛው ተቆጡ። ወዲያውኑ በስቅላት እንዲቀጣ አዘዙ። የዳኛው ትዕዛዝ ሊፈጸም ሰውየውም ሊቀጣ አንገቱ ላይ ገመድ ሲደረግ ከንጉሱ ማዕድ ድንገት አስደንጋጭ ድምፅ ተሰማ። ያቺ ተጠብሳ ልትበላ የተዘጋጀች ዶሮ መጮህ ጀመረች። የሰውየው ሐቀኝነት ተረጋገጠ ማለት ነው። ዳኛው ነፃ መሆኑን አምነው እንዳይቀጣ ወሰኑ። ከዛን ጊዜ ጀምሮ ፖርቹጋል ውስጥ አውራ ዶሮ የመልካም ዕድል የፍትህና የሐቀኝነት ምልክት ሆነ። ተበደልኩ ያለ ሰው ፍርዱን ለዶሮ ሰጥቻለሁ፣ ዶሮ ትፍረደኝ ነው የሚለው። ፖርቹጋል በደቡብ ምዕራብ አውሮፓ የምትገኝ 92000 ስኩዌር ኪሎ ሜትር የምትሰፋ በመሬት ከስፔን ጋር ብቻ የምትዋሰን
የተቀረ ዙሪያዋን በአትላንቲክ ውቅያኖስ የተከበበች ትንሽዬ ሀገር ናት። 800 ኪሎ ሜትር የሚረዝም የባህር በር አላት። አስገራሚ መረጃን እንንገሩት። ዓለማችን ላይ ከሁሉ ቀድማ ዘመናዊ የቅኝ ግዛትን የጀመረችው ሀገር ማነች ከተባሉ ፖርቹጋል ነው መልሱ። የመጀመሪያዋ በፈረንጆቹ 1415 በፖርቹጋል ቅኝ የተገዛችው ሀገር ሰሜን አፍሪካዊቷ ሞሮኮ ነበረች። ፖርቹጋልን በብዙ መመዘኛዎች የአውሮፓ ቀዳሚ ልንላት እንችላለን። ከፈረንሳይ፣ ብሪቴንና ስፔን ቀድማ ከአውሮፓ ሀገራት የመጀመሪያውን ዓለም አቀፍ ኢምፓየር የመሰረተች በሶስቱም አህጉር ማለትም በአፍሪካ፣ እስያና ደቡብ አሜሪካ ሰፊ ግዛት የነበራት ብቻዋን የዓለምን 70 እና 80 ከመቶ የባህር ላይ ንግድ ትቆጣጠር የነበረች ቀዳሚ ሀገር ናት። ፖርቹጋል ዓለማችን ላይ ጥንታዊ ከሚባሉ ሀገራት አንዷ ስትሆን በፈረንጆቹ 1143 ነው የተመሰረተችው። የሚገርመው ከምስረታዋ ዕለት ጀምሮ ላለፉት 900 ለሚጠጉ ዓመታት ድንበሯን አስደፍራ አታውቅም። ምድራችን ላይ በሷ ልክ ድንበራቸውን ሳያስደፍሩ ግዛታቸውን ጠብቀው ለረጅም ዓመታት የቆዩ ጥቂት ሀገራት ብቻ ናቸው። 10.8 ሚሊዮን ነዋሪዎች አሏት። 1.5 ሚሊዮን የሚሆኑት የውጭ ሀገራት ስደተኞች፣ ቀሪውን ሰፊ ቁጥር የሚይዙት የሀገሪቱ ዜጎች ናቸው። የኑሮ ጥራታቸው ያስቀናል። ፈታ ያለ አኗኗር፣ የመንግስት ጥቅማ ጥቅም፣ ዝቅተኛ የወንጀል መጠን፣ ረከስ ባለ ዋጋ ጥራቱን የጠበቀ ኑሮ መገለጫዋ ነው። ፖርቹጋል መካከለኛ ኢኮኖሚ ካላቸው በፍጥነት በማደግ ላይ ከሚገኙ የአውሮፓ ህብረት ሀገራት አንዷ ናት። $30,000 የዜጎቿ አማካኝ ነፍስ ወከፍ ገቢ ነው። የሥራ አጥ ዜጎቿ ቁጥር 6.2 ከመቶ፣ የድህነት ስጋት የተጋረጠባቸው ደግሞ 15.4 ከመቶ ብቻ ናቸው። እነሱም ቢሆኑ መንግስት የተለያዩ ድጋፎችን ያደርግላቸዋል። አንዱ አቦኖ ዴ ፋሚሊያ ይባላል። ዝቅተኛ ገቢ ካላቸው ቤተሰቦች የተገኙ ህፃናት ጤናቸው ተጠብቆ እንዲያድጉ ትምህርታቸውንም በአግባቡ እንዲከታተሉ ሲባል የፖርቹጋል መንግስት በየወሩ የገንዘብ፣ የሕክምና፣ የምግብና የተለያዩ ድጋፎችን የሚያደርግበት ፕሮግራም ነው። የዚህ ፕሮግራም ተጠቃሚ ለመሆን የሀገሪቱ ዜጋ ወይም ህጋዊ ነዋሪ መሆን ይጠበቅቦታል። የቤተሰቦች ቁጥር፣ የልጆቹ ዕድሜና ወርሃዊ ገቢዎትም ይጣራል። መንግስት እነዚህን ጉዳዮች አጣርቶ ለድጋፉ ብቁ መሆኑን ሲያረጋግጥ በእያንዳንዱ የልጆቹ ቁጥር ልክ ድጋፍ ይደረግሎታል። ድጋፉ የገንዘብ፣ ሕክምና፣ ትምህርትና የትምህርት መሳሪያዎች፣ ምግብ፣ ትራንስፖርትና አለፍ ሲልም ጊዜያዊ መጠለያ ቤትን ይጨምራል። ይህ ድጋፍ ልጆቹ ተምረው ራሳቸውን እስኪችሉ ይቀጥላል። ፖርቹጋልን ለየት የሚያደርጋት አንዱ ይሄ ነው። በሌሎች በአብዛኛው አውሮፓ ሀገራት የእነዚህ አይነቱ ድጋፎች የተለየ ሁኔታ እስካልተፈጠረ ድረስ ልጆቹ 18 ዓመት እስኪሞላቸው ብቻ የሚደረጉ ናቸው። በፖርቹጋል ግን ልጆቹ ትምህርታቸውን እስኪያጠናቅቁ ማለትም እስከ 24 እና 25 ዓመታቸው ድረስ ድጋፉ ይቀጥላል። በዚህም ፖርቹጋል በየዓመቱ የድሃ ዜጎቿን ቁጥር እየቀነሰች ትገኛለች። በ2025 ለምሳሌ 18.6 ከመቶ ዜጎች የመንግስት ድጋፍ የሚያስፈልጋቸው ነበሩ። በ2024 ወደ 17 ከመቶ ዝቅ ማድረግ ቻለች። በ2025 የመንግስት ልዩ ድጋፍ የሚያስፈልጋቸው ዜጎች 15.4 ከመቶ ደርሰዋል።